የጋበዝኳቸው እንግዶቼ አቶ ልዑል ቀስቅስና አቶ አሰፋ ኃይሉ ናቸው። አቶ ልዑል ከጎንደር፣ አቶ አሰፋ ከወሎ የተመረጡ የቅንጅት ወኪሎች ፓርላማም የነበሩ ናቸው። ከምክር ቤት ወጥተው አሁን የአርበኞች ግንባር የተሰኘውን ድርጅት ተቀላቅለዋል። ይህን ድርጅት ተወክለውም ባለፈው ቅዳሜ ጀርመን ፍራንክፈርት ውስጥ ስብሰባ መርተዋል። በዚያ ስብሰባ መነሻ ነው ያዋየኋቸው። ለመሆኑ መቼና ለምንድን ነው ከምክር ቤት የወጣችሁት? ለሁለቱም ያቀረብኩት ጥያቄ ነው። አቶ ልዑል ይጀምራሉ። የቅንጅት አመራር በአጠቃላይ ወደ ፓርላማ እንገባም ብሎ በወሰነበት ወቅት ላይ በየክፍለ ሀገሩ የነበርነ ሰዎች በተለይ አብዛኛው ከፍተኛ ችግር ደርሶብን ነበር። ቅንጅትን በራሱ በወቅቱ የነበረው አመራሩ የራሱ ቅድመ ሁኔታ አስቀመጠ እንጂ ራሱ ሊወስድ የሚችል ውሳኔ ወይም ድርጅታዊ ውሳኔ መወሰን አቅቶት በወቅቱ ያው አባላትም ሆነ ደጋፊው ሜዳ ላይ ተንጋለው ቀርቷል። በዛ ወቅት ላይ እኛ የደረሰብን ችግር ራሳችንን የሚል ያስከብረን እዛ አማራጭ ለማፈላለግ እኛ ወደ ፓርላማ ገባን። ያው ዘግይተን ማለት ነው። እንግዲህ እዛ ከገባን በኋላ በየወንበራችን የመጣው ምንድነው ቅንጅት የሚባል ነገር የለም። ካሁን በኋላ እያንዳንዱ ፓርቲ መጀመሪያውን ገና ከመሰረቱ የአራቱ ፓርቲዎች ስም ላይ ነው መፈረም የሚገባው እንጂ ቅንጅት የሚባል የለም ሲባል ስንት ጊዜ ቆያችሁ ምክር ቤት አቶ ልዑል? 1998 የአራቱ ፓርቲዎች ስም ላይ ነው መፈረም 19 ድርጅት የሚባል የለም ሲባል ስንት ጊዜ ቆይታችኋል? አንድ አመት ተኩል ማለት ነው። ሙሉ አልሞላም። ያው በፓርላማው ጀምሮ እስከ ቻለው አንድ አመት እስከ ምናምን ማለት ነው። አንድ አመት ተኩል ለምን ፈጀባችሁ ይሄን ለመወሰን? ሳትመረጡም ታውቁታላችሁ ነገሩን? እናውቀዋለን። ለምን የፈጀ ማለት የሚቻለው እኛ በዛ ወቅት ላይ እኛ ፓርላማ ውስጥ እያለነ የትኛውን ፓርቲ አባል አንሆንም ብለን በዛ አቶ ተመስገን የራሳቸው አዲስ ቅንጅት መስርተው ሲንቀሳቀሱ በአዲስ መልኩ ቅንጅትን በ1998 ዓመተ ምህረት ሚያዚያ ላይ ሲያቋቁሙ እዛ ደግሞ በቅንጅትን እንደ ቡድኑ ነው ደግሞ የሚንቀሳቀሱ ደግሞ ወደ ቡድን 14 የሚባል ደግሞ ነገር አለ። እነዚህ ባሉበት ወቅት ላይ እኛ ግን በተለይ ወደ 4 የሚሆኑ አመራሮቹ ወጥተው አንድ ቅንጅት የሚባለው ነገር ቅንጅት 1998 ዓመተ ምህረት መስከረም 14 የተመሰረተውን በተግባር ያሳዩናል። እዛም ከውስጥ እኛም ከእስር ቤት እየሄድን ቅዳሜና እሑድ ከሰዓት በኋላ ከነሱ ጋር ነበር ምንሆን እንመካከር ነበር። ይነግሩናል እነሱ ከሚፈቱ ከየትኛውም ቦታ እንዳትወግኑ አይዟችሁ እያሉ በተለይ ወደ 4 የሚሆኑ የፓርላማ አባላት ከነሱ ጋር ነበር። ስማቸው መጥቀስ ባልፈልግ ላይ ምክር ቤቶች እኛ በአዲስ አበባ አንዳንድ የስብሰባ በየሆቴሎች ውስጣዊ ስንሰራ ስንገናኝ እና ስላለው ሁኔታ ተፈትተው አንድ መፍጠር አንድ መስመር ያስይዙናል ብለን እንጠብቅ ነበር እና እየጠበቅን እንዳለነ እኛ ቅንጅት ተመራጮች የፓርላማ ቡድን በሚል ስማችን በዝርዝር ለአፈ ጉባኤው አቀርበን በዚህ የቅንጅት ተመራጮች በሚል ነው እንጂ እኛ አሁን በተቋቋመ አዲስ ቅንጅት አንሄድም። በዚህ አሁን በቀረበልን ሰነድ መፈረም አንችልም። በዚህ ግብግብ ስንገጥም እንዲያውም አቶ ተሾመቱ ጋር 3 ጊዜ ጠርተው 3 ጊዜ ማስጠንቀቂያ ሰጥተውናል። ካሁን በኋላ ይሄ መንግስት የራሱን ህልውና ለመጠበቅ ሲል የራሱን እርምጃ ይወስዳል። እያደረጋችሁት ያላችሁ እናንተ አንድ እግራችሁን ፓርላማ አንድ እግራችሁን ቃልቲ እያደረጋችሁ ደርሰንባችኋል። ፕላስቱ ደግሞ እዚህ ጋር ከተማ ላይ እያደረጋችሁት ያለው ደግሞ እንደርሰንባቸው ከዚህ እንደምትሰበሰቡ የነውጠኛውን እንትን እያስኬዳችሁ ነው የሚል ነው። እዛም በኋላ እነሱ ተፈተው መስመር ያስይዙና ብለን አስበን ነበር። እነሱ ተፈተው ደግሞ ያው ያያችሁት ጉዳይ ነው። አቤት የተመረጡበት አካባቢ ህዝብ ምን ይላል? ባሁን የምታገኙት ኢንፎርሜሽን ወይም መረጃ አለ? ህዝቡስ ጋር ትገናኛላችሁ? ምን ይላል እስቲ ንገሩኝ። ብዙም እዛ ውስጥ አሁን በእኛ ባለንበት ሁኔታ ስንገመግመው እዛ አካባቢ መገናኘቱ ለአካባቢው ትንሽም የኛ ጉዳይ ደግሞ ያኔ ያው በሚያሳድበት መንገድ ላይ ስለሆነ ብዙም እኛ ኢንፎርሜሽኑ አሁን ብዙም ሊኖርና አይችልም። ግን ከተለያዩ ከመካከል ከአዲስ አበባ አካባቢ አንዳንድ ያው እንግዲህ የድሮ ጓደኞቻችን ጋር እንገናኛለን። ለህዝብ የቆምንለትን ዓላማ ማስፈጸም ቀርቶ እኛ ስለ ህዝብ ካወራነ መኖር እንደማንችል አይታችሁታል። እንግዲህ እኔ በተመረኩበት ክፍለ ሀገር በጎንደር ለምሳሌ በመተማ ወረዳ ከዛሬ 2 ዓመት በፊት ገበሬዎች ከቤታቸው የሱዳን ወታደር ገብቶ 20 በላይ ገበሬዎችን ሲያቃጥል አቶ አዲሱ ለገሰ በቦታው ተገንቶ ከምጥን ሳይቆጥረው ያ ሁሉ በደብዳቤ ያቀርበን ያ ቦታ ያደግ ራሱ የተመረጠበትና ማነው ገዢው ፓርቲ ያስተዳድርበት ያለው እናንተ ብትመረጡም እንጂ እናንተ ይሄን ለታቀባችሁ የሚል ራሱ የደረሰበት ወቅት ነበር እና ህዝባችን ማዳን ካልቻለ የኛ ወክልና ምንም አለመኖሩን ብዙ በተወሰነ ድረስ ይጮህብን ነበር በወቅቱ። አሁን ግን የኛ ጥሎ መውጣት ለህዝቡ ትልቅ አደርነታችን እንድተወጣን አድርገን እንቆጥረዋለን። አሁን መውጣት ለመገናኘት ሁኔታው አመችም ነው የሚሉኝ። ሌላ ጥያቄ ባጭሩ አቶ አሰፋ እሺ ለየት ያለ ከሆነ እሺ ፈቅዳለሁ። አቶ ለየት ያለ ነገርም ጨምረው ምንድነው መሰለህ ዲሞክራሲያዊ አካሄድ ነው እየተባለ በሌሎች በዲሞክራት ሀገሮች ላይ ጥሩ አመኔታ እንዲሰጠው ለማድረግ የኛ አንዱ እዛ መቆየታችን ለሱ ዋጋ እየሰጠው በመሆኑ እንድታውቁ። አንድ አመት ተኩል ቆይታችኋል። ሌላ ጥያቄ ላቅርብ። እናንተ ሁለታችሁ አሁን የአርበኞች ግንባር የተሰኘውን ድርጅት
ተቀላቅላችሁ እንዲያውም የዚህ ድርጅት ወኪል ሆናችሁ በአውሮፓ በጀርመን ፍራንክፈርት ጉባኤ አካሄዳችኋል ባለፈው ቅዳሜ። እንዴትና ለምንድን ነው የአርበኞች ግንባርን የመረጣችሁት? አቶ አሰፋ። የኢትዮጵያ ሕዝብ አርበኞች ግንባር ሁለገብ የሆነ ትግል የሚያካሂደው ትግል ከማን በኢትዮጵያ አንድነትና በኢትዮጵያ ሉዓላዊነት የሚያምን የኢትዮጵያ ሕዝብ አርበኞች ግንባር በህብረ ብሔር ፓርቲ የተመሰረተ ሁሉም የሀገሪቱ ክፍሉ ወጣቶች የሚሳተፉበት በመሆኑና ምን መረጃ ነበራችሁ? ያለን ዓላማ ጋራ አቶ አሰፋ አቤት ይቀጥላሉ። በመሃል ግባ አንድ ጊዜ ህብረ ብሔር መሆኑን ለኢትዮጵያ የቆመ መሆኑን ስለምናውቅ ብለዋል። ምን ተጨባጭ መረጃ ነበረው ወደዛ ከመግባቱ በፊት? እሱን እያጣራን እንሄድ ብዬ ነው። ይቀጥሉ። ጥሩ። አንደኛ እዛ ከመግባቴ በፊት የነበረኝ ተጨባጭ ሁኔታ በአገር ቤት እያለሁ በዛ በአካባቢ እያለሁ በህቡ ከሚንቀሳቀሱ አባሎች ጋር እገናኝ ነበር። ሁለተኛ ዓላማና ፕሮግራሙ ደግሞ እኔን የሚያሳምነኝ በመሆኑ ያለ ውድ በግዴታ አማራጭ የሌለው ትግል የኢትዮጵያ ሕዝብ አርበኞች ግንባር ጋር መቀላቀል መሆኑን አምኜበት ነው። አቶ ልዑል እርስዎስ ምንድነው ተጨባጭ መረጃ አርበኞች ግንባር ሊቀላቀሉት የሚገባ የትግል መድረክ ነው ብለው አምነው የገቡበት የተለየ ካለውት ብዬ ነው? አዎ አንደኛ የኢትዮጵያ ሕዝብ አርበኞች ግንባር ሲመሰረት ጀምሮ ያውቀዋለሁ። ማውቀው ምንድነው አካባቢ ትውልድ ሀገሬም ስለሆነ የኢትዮጵያ ሕዝብ አርበኞች ግንባር ከየት ወዴት እንደሚንቀሳቀስና ምን እንደሚሰራ እኔ በውል ጠንቅቄ የተረዳሁት ነው። ከዛሬ 5-6 ዓመት በፊት ጀምሮ ማለት ነው አውቀዋለሁ። ግን የዛ አባል ባልሆንም እኔ ባለሁበት አካባቢ የመጡ እንገናኝ ነበር፣ አውቃቸዋለሁ። ፕሮግራሙን በዛ ቀድሜ ጠንቅቄ ተረድቼዋለሁ። ሁለተኛ አሁን የኢትዮጵያ ሕዝብ አርበኞች ግንባር ምንም ነገር አማራጭ የሌለውና የሰላማዊ ትግል ኢትዮጵያ ውስጥ አሁን ያከተመለት ሆኖ ግን ይሄኛው ሁለገብ የሆነ ቢፈልግ በሰላም ቢፈልግ በትጥቅ መዋጋት የሚችል ማስተናገድ የሚችል ስለሆነ እኔም በዚህ በሁለቱ የሰላሙ ትግል ያው ያየው የተዘጋ ጉዳይ ነው። አሁን ሰላም አለ ብሎ የሚላላት ኢትዮጵያ ማወናበድ እኔ አልፈልግም። ሰላም ውስጥ ኢትዮጵያ ውስጥ ምርጫ 97 ካከተመ በኋላ ሰላም ትግል አለመኖሩን ጠንቅቄ ተረድቼ፣ ሁለተኛ ይሄ የኢትዮጵያ ሕዝብ አርበኞች ግንባር በየትኛውም ቦታ ምንም በኢትዮጵያ ጉዳይ ላይ ያገባኛል ብሎ ከተነሳ ድረስ እኔም በኢትዮጵያ ጉዳይ ላይ የራሴን አስተዋጽኦ ለማድረግ የኢትዮጵያ አርበኞች ግንባር በአሁኑ ሰዓት እያደረገ ያለውን ደግፌ ተሰልፌም አሁን ያለውበት ደረጃ ላይ ይገኛል። የአርበኞች ግንባር የትጥቅ ትግል እያካሄደ መሆኑን እናንተም ተናግራችኋል። ሰማለሁ። እኔም በአሁኑ ሰዓት የሰላማዊ ትግል አክትሞለታል የሚል አቋም እንዳላችሁም ተረድቻለሁ። በአሁኑ ሰዓት ለኢትዮጵያ ሕዝብ የትጥቅ ትግል የሚያደርግ ድርጅት ጠቃሚ ነው ትላላችሁ? ሕዝቡን መልሶ ወደ ጦርነት ያስገባል፣ መፍትሄ አይደለም፣ የፈለገውን ጊዜ ፍጅ እንጂ ሰላማዊ ትግል ይሻላል የሚሉ ወገኖች እንዳሉም ታውቃላችሁ። ምን ያህል አመናችሁ በትጥቅ ትግል አስፈላጊነትና መፍትሄ ሰጭነት? ከዚህ ጥያቄ እንነሳና ሁለተኛውና የመጨረሻውን አጭር ክፍል ነገ ለማቅረብ እንሞክራለን። አድማጮች፣ አሜሪካ ድምፅ ራዲዮ ጣቢያ ነው።